ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። የቪዲዮ ርዕስም አዲስ የሆነ ኒው ቻናል ብራንድ የሆነ ቻናል እንዴት በስልካችን በቀላሉ መክፈት እንደምንችል የሚናገር ነው እና ሙሉውን ቪዲዮ ይዩት። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንዳለን ማለት ነው። እሺ እንዴት ነው ዩቲዩብ ቻናል የምንከፍተው የሚለውን ስናይ መጀመሪያ ዩቲዩብ ቻናል ለመክፈት ኢሜል ያስፈልገናል። ኢሜላችንን እንከፍታለን። ኢሜል ካለን ቀጥታ ወደ ዩቲዩብ ነው የምንሄደው። ኢሜል ከሌለን ግን ቀጥታ ጂሜል ውስጥ እንገባና ጂሜል ውስጥ ከገባን በኋላ ጂሜላችንን እንከፍታለን ማለት ነው። ጂሜላችንን ከከፍተን በኋላ ከላይ የፕላስ ምልክት አለች ወይ ከታች ነው። ብዙውን ጊዜ ከታች ነው የሚሆነው። ከታች የፕላስ ምልክት አለች። የፕላስ ምልክቷን እንጫንና አዲስ ኢሜል እንከፍታለን ማለት ነው። አዲስ ኢሜል እንከፍትና እሷን ልክ እንደተጫነን ክሬት ኒው ቻናል እንነካለን። ክሬት ኒው ቻናል የሚለውን ከነካን በኋላ ፐርሰናል ዩዝ ነው ወይስ ቢዝነስ የሚል ይመጣልናል ማለት ነው። ለቡድን ሆናችሁ የምትሰሩ ከሆነ ቢዝነስ አድርጋችሁ ታደርጋላችሁ ማለት ነው። ቢዝነስ የሚለውን ትነካላችሁ ማለት ነው። ኢንዲቪጁዋል ወይም ለግል ሆናችሁ የምትሰሩ ከሆነ ደግሞ ፐርሰናል የሚለውን ትነኩና ስማችሁንና ሰከንድ ኔም እና ፈርስት ኔም ታስገባላችሁ። እሱን ካስገባችሁ በኋላ ኔክስት ሚል ይመጣል። ከዛ ኔክስት ሚሉን ትነካላችሁ። ከዛ በኋላ ምን ይመጣል? መንዝ ዳይ ይር ወይንም ጀንደር ሚል ይመጣል ማለት ነው። የተወለዳችሁበት ወር ታስገባላችሁ፣ ቀኑን ታስገባላችሁ፣ አመት ታስገባላችሁ እና ጾታ ታስገባላችሁ ማለት ነው። ከዛ እንደዘጋችሁ ተከፍታላችሁ ማለት ነው። አዲስ ኒው ኢሜል ትከፍታላችሁ። ፓስወርድ ታስገባላችሁ። ጠንከር ያለ ፓስወርድ ማስገባት አለባችሁ። ምክንያቱም ዩቲዩብ እንደዚህ ኢሜል ስከፍቱ ኢሜላችሁ ጠንካራ ፓስወርድ እንዲኖረው ይፈልጋል ማለት ነው። እሱን ከከፈትን በኋላ ኢሜላችንን ፓስወርድ ካደረግን በኋላ ከጨረስን በኋላ ቀጥታ ወዴት ነው የምንሄደው? ወደ ዩቲዩብ ነው የምንሄደው ማለት ነው። ከዛ ዩቲዩባችንን እንከፍታለን። ዩቲዩባችንን ከከፈትን በኋላ የዩቲዩብ ይኸው ዳሽቦርዱ ይሄን ይመስላል። ከዛ ዩቲዩባችንን ከከፈትን በኋላ ጥግ ላይ ዩ ምትላለች ጥግ ላይ ማለት ነው። ከዛ ጥግ ላይ ዩ ምትሏን እንነካለን ማለት ነው። ዩ ምትሏን ከነካን በኋላ ምን እናደርጋለን? ዩ ምትሏን ከነካን በኋላ ብዙ ነገሮች ይመጣሉ፣ አናሊቲክሶች ይመጣሉ። ክሬት ቻናል የሚል አለ። አዲስ ስለሆነ ኢሜሉ ከላይ ክሬት ቻናል የሚል አለ። ክሬት ቻናል የሚለውን እንነካለን ማለት ነው። ክሬት ቻናል የሚለውን እንነካለን። ከዛ በኋላ ክሬት ቻናል የሚለውን ከነካን በኋላ ኔም ይላል፣ ሃንድል ኔም ይላል፣ ዲስክሪፕሽን ምናምን ይመጣል ማለት ነው። ከዛ ከታች ደግሞ ክሬት ቻናል የሚል ይመጣል ማለት ነው። ከዛ በኋላ ኔም እናስገባለን። ለቻናላችን ይመጥነዋል የሚለውን ለኮንተንታችን ይመጥነዋል የሚለውን ኔም እናስገባለን ማለት ነው። ከዛ ዲስክሪፕሽን እናስገባለን። ዲስክሪፕሽን ማለት የኛ ሰብስክራይበሮች እኛን ቻናል ሰብስክራይብ ባደረጉ ጊዜ የሚያነቡት ነው ማለት ነው። ቻናሉ ስለምን እንደሚያቀርብ የሚነበብ ነው፣ የምትጽፉት ነው ማለት ነው። ጽፋላችሁ ዲስክሪፕሽን ጽፋችሁ በኋላ ከላይ ፕሮፋይል ታስገባላችሁ። ደስ የሚላችሁ ለቻናላችን የሚመጥን ፕሮፋይል ከታይትል ጋር የሚሄድ ፕሮፋይል እናስገባለን። ከዛ ፕሮፋይል ታስገባን ደግሞ ከላይ ደግሞ ባነር አለ። ባነሩን ደግሞ እኛም ደስ የሚለን ባነር እናደርጋለን ማለት ነው። እሱን ከጨረስን በኋላ ከታች ደግሞ ሁሉም አድርገን አንውጣም። ከታች ክሬት የሚል አለ። ክሬት የሚለውን እንነካለን። ከዛ በኋላ ቻናሉ ይከፈታል ማለት ነው። ይሄ ብቻ አይደለም፣ ብዙ ነገሮች አሉ። በቀጣይ ቪዲዮዎች ብዙ እናወራለን። እንደዚህ አድርገን እንሰራለን። አዲስ ብራንድ ሆነ ዩቲዩብ ቻናል እንከፍታለን ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ደግሞ በዚህ አጋጣሚ ለመክራችሁ የምወደው ዩቲዩብ በጣም መጀመር ያለብን ነገር ነው። በጣም ያልተበላበት ስራ ነው። ገና ብዙ ይቀራል እና ሁላችንም ዩቲዩብ እንጀምርላለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ቀጣይ ምን አይነት ቪዲዮ እንድሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ። ከቀጣይ ቪዲዮ ድረስ ቻው፣ ወዳችኋለሁ። አመሰግናለሁ።